ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው ረፍቴ። ወለነሱ ተሳሩ አምላክ እንኳን በሰላም መጣህ፣ እንኳን በሰላም መጣችሁ። እኔም ማስተላልፈው ለመላው ሕዝበ ክርስቲያን ለመላው አምላኩ የሚወድ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሚወድ ሁሉ ይህ ቦታ እንደምታዩት በዘመናዊ ህንጻ ተሰርቶ ድንቅ የሆነ ስራ ተሰርቶ ቅዳሴ ቤቱ ተቀድሶ በአገልግሎት ላይ ይገኛል። ነገር ግን እንደ አመሰራረቱ እንደ ጥንታዊነቱ ግን አልሆነም ያለ እስካሁን። ገዳም ሲባል እንግዲህ ለሱባኤ ሰው ሁሉ ልክ በኢትዮጵያ የሚገኙ ገዳማት እንደነ እንጦጦ ወይም እንደ ሌሎቹ እዚህ እኛ ጋር ያሉት ገዳማት ሁሉ ሱባኤ በመግባት የሚታወቀው ሁሉ መሆን ያለበት ነው። ለዚህም ሁሉ ሊያውቀው ይገባል። ይህ በጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማረበት እስከ ምጽአት ድረስ ሁሉ ምስጢሩ የገለጸላቸው ደብረ ዘይት ይባላል። ያስተማራቸው ለሐዋርያት የሚገኘው ኢየሩሳሌም ከተማ በስተ ምስራቅ ይላል። ሙራዳ አቀብ ቀራንዮ እያለ ዳገቱ ስትወጣ የሚገኘው ልክ እንደ ደብረ ዘይት በኢየሩሳሌም የሚገኘው በእስራኤል የሚገኘው አቀማመጥ እንደ ኢየሱስም ለከተማው ለመቀሌው ከተማው በስተ ምስራቅ ይገኛል። ምክንያቱ ለሱባኤ የሚመች ነው። ከከተማ ትንሽ ራቅ ይላል። እንደገና ሩቅ አይደለም። ለሱባኤ የሚመች ለጸሎት የሚመች ቦታ ጥንታዊነቱ እንደገና መሰራረቱ እስከ 800 ዓመት ከዛ በላይ ያስቆጠረ ገና ከተማው ሳይቆረቆር እኛ ረግተነው ያለን ቦታ ቅዱስ ቦታ መላእክት ያመሰገኑበት ነው። ይሄ ታሪኩ ሰፊ ነው። ብዙ ነገስታት እዚህ ላይ ሱባኤ ይገው እንደነበር ነው ታሪኩ ከአባቶቻችን የምንማረው የነገሩን ያስተማሩን። መጥተው ካሉበት ሁሉ መጥተው እዚህ በአብይ ጾም ሲሆን ሲያስቀድሱ ሱባኤ ሲገቡ እንደነበር ብዙዎቹ ይታወቃልና በዚህ በእንዳ ኢየሱስ ተወለደ ነው ብለን ነው ልደት የምናከብረው። ልክ እንደ ላሊበላ የሚከበረው እዚህ እንዳ ኢየሱስ ባለፈው ዓመት ጀምረነዋል። ብዙ ሊቃውንት መጥተው ድንቅ የሆነ በዓል በልደት ተከብረዋል። አሁን ቀጣይነቱ በደንብ በስርዓት ልደትም ይከበራል። እንደዚሁ እንደገና በዓለ ዕርገት ዋናው እንደገና ሁሉ ስራው ፈጽሞ ያረገበት አሁን የሚቀረን ቢኖር መምጣቱ በግርማ መለኮት መምጣቱ ብቻ ነው እንጂ እስከ ዕርገት ድረስ ነው እንግዲህ በዓላቱ እና በዚህ በእንዳ ኢየሱስ ከተማው ሁሉ እዚህ ነው የሚያከብረው፣ እንዳ ኢየሱስ ነው የሚያከብረው። ስለዚህ ሁላችሁ ይሄ ቦታ ቅዱስ ቦታ ይሄ ቤተ ክርስቲያን የሁሉ ነው። አካባቢው ሁሉ የሁሉ አካባቢ ነው። የዚህ አካባቢ ብቻ ሳይሆን በርግጥ እዚህ ነዋሪዎቹ ኢየሱስ ደብረ ኃይል ኢየሱስ ደጓዓ መቀለ አይነ ዓለም ነው። ሆነ ግን የሁሉ የሚስተናገድበት በዚህ ዩኒቨርሲቲ በመሆኑ ሁሉ የሚስተናገድበት ነው። አሁን በዚህ ስራ የተሳተፉት እንደዚህ ሁሉ ከአሜሪካ ከውጭ ሀገር ያሉት ከአዲስ አበባ ከመቀሌ ከተማዎች ሁሉ ባለበት ነው እንግዲህ እጁ የዘረጋው በዚህ አካባቢ ብቻ አይደለም እና አሁን እንደ ፍጻሜው ሁሉ እንደነበረው አሁንም ለበዓሉ ለሌላው ስራው ለሱባኤ የሚመች ቦታ በማድረግ ያለበት በምንችለው ሁሉ በሐሳብም ሆነ በምክር ማለት ነው በምትችሉት ሁላችሁ ከዚህ ቦታ እንዳትርቁት ልታማክሩና ልትቀሩን ነው ማሳስበው የምጠራውም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው ረፍቴ ያለ ጌታ